ዘንድሮአችን ሁለተኛ ክፍል ከአባቢያ ጋር ያደረገው ፕሮግራም እነሆ አሁን ጀምሯል። ሳምንት በይደር ለዛሬ ቀጠሮ ሰተናችሁ ነበር። በቀጠሯችን መሰረት እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። የፍትህ ጥያቄ እንግዲህ ክስ ላይ ያለ የሚጉላላውን እዚህ አዲስ አበባ ከመምጣት ወይም መሀል ሀገር ነው እንግዲህ ጠቅላይ ፍርድ ቤት ያለው አቤቱታ ይዞ ይግባኝ ብሎ የሚመጣበትን እዛው ድረስ ሄዳችሁ ፍርድ ስታስችሉ ምላሽ ምንድነው? የማህበረሰቡ እዛ አንድ ሰው ብቻ አይደለም፣ ቤተሰብ አለ፣ ችሎቱ ላይ የሚታደመው ምስክሩም ሌላውም አለና የእናንተ በምትሄዱበት ጊዜ ፍትህ የሚጠማው ፍትህ የሚፈልገው ሰው ካገኘ በኋላ እናንተ ከሰጣችሁት ፍርድ በኋላ ፍርዱን የመቀበል ሁኔታ ለእናንተ የሚሰጠው አቅራቦት ምስጋና ምን ይመስል ነበረ? የመንፈስ እርካታ ነው የሚሰማው። ህዝቡ በጣም ነው የሚደሰተው። ሞራል ለካ መንግስት መኖራችንን ያውቃል ወይ መኖራችንን አስበው ከላከን ብቻ ይበቃናል የሚሉ አሉ። አንድ ሁለት ምሳሌዎች ላንሳለሽ። አንደኛው ቻግኔ የምትባል ከተማ አለች። ከጎጃም ሩቅ ነው። እኛ የተሰጠን ስልጣን ማንዴት ደብረ ማርቆስ ሄደን ብቻ አስችለን ለመጣት ነው። ግን ከቻግኔ ደብረ ማርቆስ እስረኛ ማመላለስ ከባድ ነበር፣ ግርግርም ነበር እና የደርግ ዘመን ስለሆነ መኪናም አልነበረም። ፕላስ ደግሞ የደቡብ ሰው አካባቢ ያለው የጉሙዝ ሰዎች ናቸው። ሩጫቸውን ማንም ይችል የለም እና ያመልጣሉ። ዘበኛ መኪና በእግር ነው የሚያመጣቸው። በዚህ ምክንያት ቻግኔ እንሄድ ብለን ወሰን። እኛ ራሳችን ቻግኔ ድረስ እንሄድ። የሚገርም ነገር እስር ቤቱ አፈር ነው። አፈር ላይ ተኝቶ የሚሰጡ አፈሩ ቀይ ነው፣ ጸጉሩ ቀይ ነው። እንግዲህ እነዚህ ከየት የመጡ ናቸው? ከሰማይ ወርዱ ናቸው? ግራ ገባን። ስለዚህ መጀመሪያ ያደረግነው እስቲ እነሱን እንጠባቸዋል። ሰውነታቸውን ባል ያመጣን አሳጠብን። ልብስ ይሰፋል። እዛ አካባቢ ያሉ ሰዎች ለማመን አዋጣን። አቡጀዲ ያሰፋንላቸው አስተሽ ጥብቆ ለብሰው እንዲመጡ ፕላስ እስር ቤታቸውን በውሃ አጠብን። ፍሊትም ዲጂቲም ለምንን ረጨን ትንሽ እንኳን ደህና እንዲተኙ። ከዛ በኋላ ስንጠይቅ 99% ኬዙ ነፍስ ግዳይ ነው። የነፍስ ግዳዩ ደግሞ ምንድነው? እጮኛዬን ገላመጠብኝ ነው። ወሰደብኝ እንኳን ያገኘው አይመስለኝም፣ ግን ዘይለኝም ገላመጠብኝ ወይም ደግሞ እንግዲህ ራቁታቸውን ነው የሚሉት በብዛት እና ባህል ነው። ሰውነቷን ነካት የሚባል ነገር አለ። ክርኗን ነካ ወይም ቆነጠጣትም ነገር ነው። ይሄ ነው ከባድ ጉዳይ ሆኖ እንጂ በርስት አይጣሉ። የርስት ጉዳይ ምንም አይደለም። ሀብት ከባድ ሀብት የለ። በከብት እጅግ ማይጣሉ። አረደው ሁሉ ሰው ይበላዋል። ግን በእጮኛና በሴት ላይ ግን ቀልድ የለም። አሁን ምን ይሻላል ብለን ተማከርን። ምክንያቱም ደግሞ አይክዱም። የሚገርምሽ ነገር አዎ ገድያለሁ፣ ነክቶብኝ፣ ገላምጦብኝ ነው የሚሉት። እንግዲህ በአስተርጓሚ ነው፣ ግን ስሜታቸው ይገባናል። አሁን ምን ይሻላል ብለን የአገሬውን ሰው የራሳቸውን ሰዎች ሽማግሌዎች አስጠራን። ከገጠር ቻግኔ ድረስ ለመምጣት 1-2 ቀን ነው የፈጀባቸው። ተታገስን። ጠራና ምን ይሻላል እንደ ሀገራችን ሽማግሌ አለ ማስታረቅ አይቻልም ሆይ? እኛም እኮ እንችል ነበር፣ ግን ችግሩ በአሁኑ ዘመን እናንተ ህግ ወንጀል ሲፈጸም ፖሊስ መጥቶ ይይዛል። ዋስ መብት የሚባል ነገር ይዞ ይሄዳል። ከዛ ፍርድ ቤት ይቀርባል። እኛ ቤት እንግባና እናስታርቅ አሉ። አሁን ብንመልስላችሁ ያንን እርቅ ሲስተም አልናቸው። ደስ ነው የሚለናሉ። በቃ መሰረት ቋሚ ሽማግሌዎች ጠራን። ሾም ናቸው። የጠቅላይ ፍርድ ቤት እንግዲህ አዲስ አበባም ደውለን አስፈቅደን ነው እና የሀገሬው ሽማግሌዎች ተሰብስበው በዛ በነበረ ጊዜ 20 ነበሩ እስረኞች። በአንድ ሳምንት ውስጥ አስታርቀው ጨረሱ። እስር ቤቱ ባዶ ሆነ። ቁንጫዋ ብቻዋን መዝለል ጀመረች። ሰዎች እና በጣም ደስ አላቸው። በጣም ደስ ይላል። አንድ ምሳሌ የምነግርሽ ይሄን ነው። ሌላው ምሳሌ ጎንደር ሄድን።
ጎንደርም እንደዚሁ ክስ በዛ። ጥቃቅን ህዝብ ነው መቼም የሰሜን ህዝብ ትንሽ ተማጋች ነው አይደል? በተማጋችነቱም ይነገርለታል፣ ዘፈንም ይወጣለታል። በዛብን ክሱ ጥቃቅን ክስ ነው። 40 ብር ክስ እዛም ጠራንና እንዴት ነው ሽማግሌዎች የሉም ወይ ቀሳውስት የሉም ወይ? ደብረ ታቦር የታወቀች ነበረች በአፄ ቴዎድሮስ ጊዜ ትንሽ ክፋት እና አሉ ሊቀ ስልጣናት የሚባሉትን ብዙዎቹን ጠራንና ሾም ናቸው። አሁንም ሴም ምሳሌ አስታርቃቸው አምጠዋል። እኛ 1 ወር ሙሉ ሊፈጅብን የነበረውን በ2 ሳምንት ውስጥ አስካርተው ጨርሰው አመጡልን። በዛም ተመሰግኑ፣ ህዝቡም ደስ አለው። ጠቅላይ ፍርድ ቤት ዳኞች ሾሙልን እኮ እኛ ሰዎች ተብሎ ሹመት የሚባል ነገር ምስል ጎንደር ትልቅ ትርጉም። ሌላ ምሳሌ ሰጥሽ ፈልገው እንትን ሄድን ብላቴን እርሻ ጣቢያ። እዛ እስረኞች እንግዲህ የሚላኩት እዛ ነው፣ ሃርድ ሌበር የሚሰሩት ብላቴን እርሻ ነው። እዛ ሄደን እስር ቤት ውስጥ ችሎት ከፈትን። ራሳቸው እስረኞቹ ስርዓቱን እንዲያከብሩ አደረግናቸው። የሚያቀርቡልን ይመጡልን። እስረኛው ራሱ መጥቶ እኛን ሲያማክረን ይውላል፣ ወስዶ ያሳየናል። አንዳንዴ በግልጽም ስንነግረው እውነቱን ይነግረናል የሰራውን። አንድ እድሜ ልክ የተፈረደበት ሽማግሌ ሽመና ይሰራል እና ምን ይመስላል እድሜ ልክ ተፈረደባል፣ ምን ነው ይግባኝ አትልም እንዴ አልኩት። ኧረ እባካችሁ ጥሩ እናንተ መጣችኋል፣ በሰላም ይመለሳችሁ፣ ይሄ ራሱ ደስታዬ ነው፣ ሞራላችንን ከፍ አድርጎናል በማለት እዛም እንግዲህ ፍርድ ቤቱን ስራ ሰራን። ብዙ እስረኞችን ለቀቅን። ግን እስረኛው በጣም ተደሰተ። አካባቢውም ሰው ሸዋሮቢት እንደምታውቂው አሁን ግርግር ውስጥ ያለፈች ናት። ግን አፋሮች ነበሩ አሉበት፣ ኦሮሞዎች አሉበት፣ አማራም አለበት። ኢንተርናሽናል ኮሚኒቲ ነው ያለው እና እየመጡ ገልጸውልናል ደስታቸውን። ስለዚህ ጠቅላይ ፍርድ ቤት ተዛዋሪ ችሎት ብለን የሄድነው በዚህ ምክንያት ብዙ ውጤት አስገኝተናል፣ እኛም ተምረናል ብዬ ነው የገመገምኩት። እንግዲህ ኢትዮጵያ ብዙ ታሪክ ያሳለፈች እና ብዙ ደግሞ የፖለቲካ ወጣ ውረድ ያሳለፈች ሀገር ናት። በዚህ ውስጥም ደግሞ አንዱ ነበሩ። ከእስር ቤት ከተፈቱ በኋላ ወደ መደበኛ ስራ ተመለሱ ወይስ ወደ ፖለቲካ ህይወት ገቡ? እንዴት አደረጉ? ደርግስ ለቀቁት? ከዛ በኋላ አገልግለን እንዲህ አድርግ ምናምን የሚል ነገሮች አልተነሱም? እውነቱን ለመናገር ከእስር ቤት ከወጣሁ በኋላ ፖለቲካ መረረኝ እና ወደ ቤተሰብ ለመዞር ፈለኩ። ልጆቼ እኔ ስታሰር 3 እና 4 ዓመት ነበሩ። እኔ ስወጣ አዳድገው 11 12 ዓመታቸው ነው። ብዙም አላወቅኳቸውም። ትልልቅ ሆነ። አዎ ይሄም ቁጭኝና ያኔ የደህንነት ኃላፊ የነበረው ኮሎኔል ተስፋዬ ነው፣ ተስፋዬ ወልደስላሴ። እሱ እንግዲህ በስራ ማዕለብ ተገናኝተናል፣ ተዋውቀናል። ሄድኩና ስማ ኮሎኔል አልኩት፣ 10 ዓመት ታስሬ ወጥቻለሁ። አሁን ያለፈውን እንተው። አሁን ራሴና ልጆቼን ነው እንግዲህ ወደ ቤተሰብ ለመዞር እፈልጋለሁ። ስለዚህ ፈቀደኝና ውጭ ሄጄ ጥሩ ስራ ይዤ ሀብትም አግኝቼ ልጆቼን በብዛት ደግሞ ሄደዋል። እንግዲህ በደርግ ዘመን የሚሸሽበት መንገድ ብዙ አለ አይደል? ሸሽተው ሄደዋል። ዘመድ አዝማድም ረድቷቸው እነሱም ጋር ሊሆን ብያልኩት ደስ አለው፣ ሰጠኝ ፈቃድ፣ ወጣሁ። ውጭ ሀገር ሲሄድ ግን ፖለቲካ ፓርቲዎች እንግዲህ የበዙበት ጊዜ ነው እና ዋሽንግተን ነው መጀመሪያ ሄድኩት። ዋሽንግተን ሲሄድ እንግዲህ የተቀበሉኝ የትምህርት ቤት ጓደኞቼ ግን በሻዕብያነት ማለት በኤርትራ የነበሩ ናቸው የተቀበሉኝ እና ለካስ ውስጥ ጨርሰውታል እነሱ። እንዳውም እነሱን እንግዲህ ያሳደጉት ኤርትሮች ናቸው። ስለዚህ ከነዛም ይዞ መጡ እና አሰፋ ማሞ፣ ነጻነት አስፋው ከዚህ ከኢህአዴግ ናቸው። ይሄ ደግሞ እዛ አምባሳደር የነበረው ዳዊት ዮሐንስ፣ አቶ ዳዊት ዮሐንስ ወዳጄ። ሌላው ደግሞ ሰሞኑን እንኳ በእንትን ላይ ነበረው ብርሃነ ገብረ ክርስቶስ። እነዚህ ደግሞ ነበሩ ግብዣው ላይ። አልለየኋቸውም፣ አላውቃቸውም ነበር። እኔ እንደው ግብዣዬን ተጋብዤ ገባሁ። ያ ግብዣ ቀጠለ። ለካስ ውስጡ እነሱ ማን ነበር ስብሰባውን ግብዣውን የሚጠራው የሚያመቻቸው? ሻዕቢያ ሰዎች ናቸው። ኋላ ግልጽ ነገሩኝ። ኢህአዴግም ደግሞ ባህር ዳር ደርሰዋል። ቀጥሎ ኦሮሞ ግዛቱ ሊገባ ነው እና ከኦሮሞ ጋር ደግሞ ካልተስማማን አገር ሄዱ መያዝ ዋጋ የለውም።
እሱን ለማድረግ ደግሞ ኦኤልኤፍን መያዝ አለብን። ኦኤልኤፍን ለማድረግ ደግሞ አንተ ነህና እዚህ ያለው አንተ እርዳን፣ አብረን ሄደን አገር እናስተካክል የሚል መጣ። እኔ ወንድሞቼ መንገዱም ጨርቁም ይሆን እናንተ ይሆንላችሁ፣ እኔ ልጆቼን ለማሳደግ እምቢ አልኩኝ። በኋላ ዋሽንግተን የነበረው የሱዳን አምባሳደር አብዱልዋሲዕ ወይ አብዱልፈታህ የሚባል ስሙ ዶክተር ነው፣ አውቀው ነበር። ምክንያቱም ዩኒቨርሲቲ እየመጣ አንዳንድ ቀን ሌክቸር ይሰጠን ነበርና በዛ ተዋውቀናል። እዛ አምባሳደር ሆኖ ሄዷል። ሄዶ ሲኖር ጊዜ ጥሩ ታለ ጠራኝና ሰበከኝ። አሁን ታሪካዊ ጊዜ ነው፣ ሰሜኖቹ ሊገቡ ነው፣ ደቡብን ይዘው ካልገቡ ደግሞ ዋጋ የለውም እና እርዳቸው እባክህን አለ። እኛም ደግሞ የኢትዮጵያ ጎረቤቶች ሱዳንም፣ ሶማሊያም፣ ኬንያም በዚህ በኩል እንዲተባበርና የደርግ መንግስት ከተወገደ በኋላ ደህና ዲሞክራሲያዊ የሆነ መንግስት እንዲቋቋም እየተወያየን እየተነጋገርን ነው ማለት ሰፋ አድርጎ እንትን አለ። የውጭ መንግስታት ምዕራባውያኖችም ደግሞ በዚህ በዲሞክራሲ መቋቋም እየተረባረቡ ነውና የዛ ሁሉ አካል አንተ ልትሆን ነውና እንዴት ወደ ኋላ ትላለህ ብሎ አሳመነኝ። እሺ ያልኩ። ከዛ ጀርመኒ መጣ። የሱዳን አምባሳደር በአሜሪካ የነበረ ማለት ነው። አዎ እሱ ነው የቀየረ ሀሳቤን። እዛ እንግዲህ ከዛ በፊት ተዋወቁ ነበር። ከዛ በፊት ይመጣና ሌክቸር ያደርግ ነበር ሎ ስኩል። በዛ ነው ተማሪ ሆኜ። አንድ ደግሞ ዶክተር ዛክርም የሚባል ሱዳናዊ ነበር። እሱም እንግዲህ ሸሪዓ ህግ አስተምረን ነበር። ይሄ እንግዲህ የቆየ ግንኙነት ጥሩ ነው። አንዳንድ ጊዜ ትስቢያለሽ ገመዷን እና እንግዲህ ተገናኘን። ከኦኤልኤፍ መሪዎች ጋር ያገኘነው ጣሃ ነው። ጣሃ አሊ አብዲ ከመስራቾቹ አንዱ ነው። ተነጋገርንና ሱዳን ወረድን። እነዚህ ንዑስ ብሔረሰቦች በጣም ተረዳዳ ነበርና ደግሞ ብዙዎቹ የጀርመን ሚስዮኖች በተለይ ወለጋ ነበሩ። እነሱም ጥሩ ድልድይ ነው የሆኑት። ስለዚህ ከኖርዌይ ከጀርመኒ ድጋፍ ነበረ። በዚያ ምክንያት ነው እንግዲህ ድጋፉን ይዘን እኛ ሱዳን ሄድን። ሱዳን እንግዲህ እነ ደንጮ ለታ እነ ዲማኖጎ እነዚህ ነበሩ። እነ ታደሰ ይባ ከነሱ ጋር ተነጋገርን። አሁን ጄኔቫ የሰላም ውይይት ሊከፈት ነው ተባለ። የስዊስ መንግስት ነው የሚያደርጉት። ይሄን ደግሞ የሚያቀናብሩት ሰሞኑን ትንሽ ከትክክለኛ መስመር ወጡ እንጂ ፕሮፌሰር ኤፍሬም ነበሩ እና ተላከልን መልእክት። ከስዊስ መንግስትም ተላከልን። እሺ ያል እንካፈላለን ስንል አሜሪካ ሰማ። በዚህ መካከል እኛ ያለን ነው እናንተ የምትታረቁት ብሎ እነሱ የራሳቸውን የእርቅ መስመር ዘረጉ። ለንደን እንድንገናኝ ተደረገ። መንግስቱም ተቀበለ፣ ኢሳያስም ተቀበለ፣ መለሰም ተቀበለ፣ እኛም ተቀበልነውና እንግዲህ ግንቦት 1991 በፈረንጅ ሜይ 1991 83 ማለት ነው በኢትዮጵያ 83 ማለት ነው። ለንደን ላይ ታሪካዊ ስብሰባ ተደረገ። አላማው እንግዲህ ምንድነው? ደርግ መንግስት ከኛ ከተቃዋሚዎቹ ሶስቱ ተቃዋሚዎች ጋር ሆኖ ሌላ ዲሞክራሲያዊ መንግስት እንዲመሰረት ነው። እሺ ብሎ ነበር። መንግስቱም ተቀበሉ ነበር። እኛም እንግዲህ የቀረውን ደግሞ ገብተን እናስተካክላለን ብለን እያለን የኢህአዴግ መንግስት ባህር ዳር ደርሷል ብዬ ነበር። ቅድም ያልኩሽ አይደለም ዘሎ አምቦንም አልፎ አዲስ አበባ ገባ። አዲስ አበባ ሲገባ ጊዜ አዲስ አበባ ትንሽ ግርግር ሆነ። የጸጥታ ጉዳይ መጣና ደረሰው ለአሜሪካኖቹን እንግዲህ ወክሎ የመጣው ሄርማን ኮሄን አሁንም አጅቷል፣ ትንሽ አጅቷል እንጂ እሱ መጣና አማከረን። ኢህአዴጎች ገብተዋል አዲስ አበባ። አዲስ አበባ ትንሽ ግርግር ሆኗል፣ ስርዓት መከበር አለበት። ምን ትላላችሁ አለን። ያለቀ ጉዳይ ነው። ምንድነው የምትጠይቀን? ስርዓት መከበር አለበትና ለጊዜው አሁን በቦታ ያለው ኃይል ያለው የተደራጀ ኃይል ያለው ኢህአዴግ ብቻ ስለሆነ ስርዓቱን ያስከብር፣ ግን መንግስት አቋቋም ደግሞ እኛ እስከነመለስ ድረስ ይቆይ ብለን ወሰድ። አሁን እንግዲህ ኢህአዴግ ከገባ ምን ለማድረግ ይቻላል? ቀደም ሲል ደግሞ ጀነራል ተስፋዬ ገብረ ኪዳን ከመንግስቱ በኋላ ፕሬዚዳንት የሆነው ጣሊያን ኤምባሲ ገብተዋል። 4 ኪሎ ባዶ ነው። መንግስቱ ደግሞ ዚምባብዌ ገብተዋል። እንግዲህ ሀገር ያለቀለት ጉዳይ ነው። እንግዲህ እነሱ ገቡ፣ አስተዳደሩ። እኛ በግንቦት ለንደን ላይ የተሰበሰብነው
በጁላይ በሐምሌ ውስጥ በነሐሴ መጀመሪያ ነው በሐምሌ መጨረሻ ብሔራዊ እርቅ ስብሰባ ብሔራዊ ሸንጎ ተሰበሰበ። አፍሪካ አዳራሽ ነው የተሰበሰብነው። ድርድሩ ላይ እንግዲህ ሻዕቢያም ነበረ፣ ህወሓትም ነበረ፣ ሌሎች ደግሞ እንደ ኦኤልኤፍ እና የኦሮሞ ነጻነት ግንባር ሌሎችም ፓርቲዎች ሆናችሁ ነበር፣ ጀብሃም ነበረ። እዛ መሀል ላይ ከደርግ የተወከሉ እነማን ነበሩ? ሻዕቢያን የሚወክሉ የታወቁ ናቸው። በኋላ ላይ ፕሬዚዳንት ኢሳያስ አፈወርቂ የለንደን ቪዲዮ ሲታይ የሚታዩ ሰዎች አሉ የድርድሩ ላይ እና እንደው ስማቸው የሚጠራው ደርጉን ይወከሉ እነማን ነበሩ ድርድሩ ላይ? ያው ከደርግ ተወክሎ የመጡት ጠቅላይ ሚኒስትር ሆኖ የተሾመ በዛን ሰሞን ብዙም አልቆየ ተስፋዬ ዲንቃ ነበረ። ተስፋዬ ዲንቃ ወርልድ ባንክ የሚሰራ ነበር። እዚህም ደግሞ ጠቅላይ ሚኒስትር ጽሕፈት ቤትም ትንሽ ሰርቷል። የተማረ ረጋ ያለ ሰው ነበረ። እሱ ነው መርቶ የመጣው። ሌላው ፕሮፌሰር መስፍን ነበሩ፣ ምሁሩ መስፍን ወልደማርያም። ሌላው ብልልኝ ማንደፍሮ ጠቅላይ አቃቤ ሕግ የነበረው ነው። ሌላው ተካልኝ ገዳሙ ንግድ ሚኒስቴር ውስጥ ይሰራ የነበረ ነው። ሌላው አምባሳደሮቻችን ኢትዮጵያ አምባሳደሮች ዋሽንግተን የነበሩት፣ ለንደን የነበሩት፣ ፍራንክፈርት የነበሩትም ስማቸው ዘነጋኝ እነሱም መጡ። ደህና በሰልሰል ያሉ ግሩፖች ነበሩ እና በሩቅ እናያቸዋለን። አልቀረብንም እንጂ ግን ካቱ ጊዜውን ነበር የምንጠብቀው። እንትን ውይይት ሲደረግ እርቅ ሲደረግ አርቢትሬሽን ሲደረግ አለው ስርዓት። እንደው ዘለ ሄደሽ እንደሽ ጀርባውን ነክተሽ እንደምን ደህና አትችይም። ሁሉ ነገር ትርጉም ይሰጠዋል። ስለዚህ ትጠነቀቂያለሽ። ጊዜያችን ሲመጣ እንደ ልብ እንጫወታለን። ለጊዜው ግን ሰላም እየተባባልን እንገባለን። ይሄ እንግዲህ እሁድና ሰኞ ነው ማስታወሰው። ማክሰኞ የኢህአዴግ ጦር ገባ ተባለ አዲስ አበባ። ይሄ ላይ ነው እንግዲህ አሁን መጥቶ ህልማን ከሆነ ምን ይሻላል ያላችሁ። ስለዚህ እኛም እንግዲህ አቆምንና ወደ ሽግግር መንግስቱ መስረታ ላይ አተኮርን። አሁንም እዚህ ላይ የሚነሳው ምናልባት ተመልካቾችም ሊያነሱት የሚችሉት አባብያ ህወሓት ባህር ዳር ደርሷል ከዛ አምቦ ከመግባቱ በፊት እየተባለ ባለበት ሁኔታ አሜሪካኖቹም ሆኑ ድርድሩንም ሊያዘጋጁ የነበሩት እነ ኖርዌይ ሌሎችም ሀገራት የህወሓት አዲስ አበባ መግባትን እርግጠኞች በሆኑበት ሰዓት እናንተን ተደራዳሪ አድርገው መንግስትንም አገሪቱን ይመራ የነበረው የደርግ መንግስትንም እዛ መጥራት ምናልባት እንደው ለህወሓት እድል የመስጠትና ነገሩን የማዳከም ተቃውሞ እንዳይነሳ ኦኤልኤፍ ወይም ኦነግ ብዙ ጦር ነበረው በሰዓቱ የሚባል ነገር አለና ያ ነገር እንዳይሆን ለሰላም ለኢትዮጵያ የማሰብ ነው ወይስ ደግሞ ከፖለቲካ ሌሎችን የማራቅ ራዕይ ወይም አላማ ነበረው? ይሄ ብዙ ጊዜ ሲነሳ ሰማለውና ህወሓት ተንደርድሮ አዲስ አበባን እየተቆጣጠረ ባለበት ሁኔታ ድርድር ብሎ ሌሎችን ፓርቲዎች ማዳከም በተለየ ሁኔታ ጦር የነበረው የኦሮሞ ነጻነት ግንባር ከሌሎቹ በተሻለ ሁኔታ ደርግ አለ፣ ሌሎቹ ሻዕቢያ የራሳቸው እንትን አለና ምን ነበር አላማቸው የነሱ? በዚህ መልኩ የሚጠየቁ ጥያቄዎች እንዴት ይመለሳሉ? እንግዲህ ሁለት ነገር ማወቅ አለብን። አንድ አሜሪካ ዋናው የውጭ ፖሊሲው ኮርነር ስቶኑ ምንድነው? ስልጣን ከያዘው ጋር መቆም ነው። ያ ስልጣን የያዘው ከነሱ ጋር የሚቆም ከሆነ የማይቃወም ከሆነ ኢህአዴግ አልተቃወመም። ፕላስ በደርግ ዘመን ደርግ እንግዲህ ኮሚኒዝም አልነበረም። አሜሪካ ደግሞ ከኮሚኒዝም ጠላት ስለሆነ በተለይ በሬጋን ጊዜ ከፍተኛ ድጋፍ ነበራቸው። በተለይ የገንዘብ ድጋፍ፣ የመሳሪያ ድጋፍ። አማካሪዎችም ፖል ሄንዚ የሚባለው የሲአይኤ አባል ነው፣ የታወቀ ነው። እሱ አይክድም። ሞተ እንኳ እሱ አሁን በረሃ ሄዶ እስከ ማማከር ደርሷል። ስለዚህ እንግዲህ የአሜሪካ መንግስት ከኢህአዴግ ጋር የነበረው ቅርበት የቆየ ነው። ግን እሱ ገና በረሃ ሆኖ በገንዘብም በመሳሪያም በምክርም ደግሞ ቅድም እንዳልኩሽ አንዱ የሲአይኤ አማካሪ የነበረው ፖል ሄንዚ ሞተ እንኳ እሱ በረሃ ድረስ ከሄድ ሲያማክር ነበር። ሰው ቅርበት ነበረ። ስለዚህ በመንግስቱ አወዳደቅና በእነሱ አመጣጥ ላይ ዴፊኒትሊ የአሜሪካ እጅ ነበረበት። አሜሪካ ደግሞ ብቻውን አይደለም፣ ምዕራባውያንም አስተባብረው፣ ይሄ ግልጽ ነው። እና ይሄ ነው አንዱ መታወቅ አለበት እንትን። ሌላው ስልጣን ላይ ያሉትን ወይም አሸናፊዎቹን ይደግፍ እንጂ ደግሞ መንግስት ዞሮሳ ህዝቡ ማን እጅ ነው ያለው?
እንዴት ነው ማስተዳደር የሚቻለው የሚለውን ኢትዮጵያ የብዙ ብሔረሰብ መሆኑን ይገነዘባሉ። ስለዚህ ሌሎችንም ብሔረሰቦች ማዕቀፍ አስፈላጊ መሆኑን ተገነዘበ። ከዛ ውስጥ ደግሞ እንግዲህ አንደኛ ውጭ የነበርነውና ደግሞ ተደራጅተን የነበረው የኦሮሞ ነጻ አውጪ ግንባር ስለሆነ እሱም እንዲጋበት ግፊት አድርጓል። ይሄም ግልጽ ነው። ግን እንዴት አድርጋችሁ አገርን እንደምታደሩ ግቡና እዛቸው እርስ በርሳችሁ ተመካከሩ ነው እንጂ ያለን የወሰነው ነገር የለም። አዎ ከዛ በኋላ ነው እንግዲህ ሽግግር መንግስት የተመሰረተውና ቻርተሩም ተመስርቶ ገብተን ሽግግር መንግስት ለማቋቋም የቻለው። አባቢያ የኦሮሞ ነጻነት ግንባርን መስርተዋል የሚል ነገር አለ። ከመስራቾቹ አንዱ እንደሆነ ይጠቀሳልና ኦነግ መስራች ነበር ወይ? ከመስራቾቹ ውስጥ እንደው በትክክሉ ኦነግ ከሌም መስርቶታል የሚል እኔ መስራች ነኝ የሚል የተለያየ ነገር ይሰማልና የኦነግ ትክክለኛ መስራቾች እነማን ነበሩ? የት ነው የተመሰረተው? በምን መልኩ ነበር? ምንድን ነበር አላማው መነሻው? ኦነግ ሲመሰረት ሁለት ቦታ ነው መስረታው። አንደኛ ሀረር ነው፣ ጃራ ነው። አብዱልከሪም ነው ደንበኛ ስሙ፣ ጃራ የትግል ስሙ ነው። እሱ ሀረር ውስጥ ነው እንግዲህ ተነስቶ ፓርቲም ብዙ አልመከረበትም እንደሚመስለኝ፣ ግን ወደ ጦር ሜዳ ገባ። እንግዲህ እሱ ጦር ሜዳ ገብቷል ማለት ሲሰማ በተለይ አዲስ አበባ ያሉት ኦሮሞ ምሁራን በኩል እንግዲህ እኛም ተሰብስበን አንድ ነገር እናድርግ በማለት ነው። እንግዲህ ይሄ በ74ቱ መጀመሪያ ላይ በፈረንጅ አቆጣጠር ማለት ነው 66 መጀመሪያ መሆኑ ነው የተጀመረው። ያኔ ምክር በማድረጉ ላይ በመወያየቱ ምን ይሰራል ምን ማድረግ ነው ላይ ነበርኩበት። ኋላ ግን መሀከል ላይ ጅማ ውስጥ በነበረው በነደጃ መጻው ዘመን ነው እንግዲህ 66 መሸኘት ወይም መባረር ላይ ጅማን የሚያረጋጋ ማን ነው የሚል ጥያቄ ቀርቦ እንግዲህ አዲስ አበባ ደግሞ አሁን በደጃዝማች ዘውዴ ገብረስላሴ ነው አገረ አስተዳደር ሚኒስትሩ፣ ጠቅላይ ሚኒስትሩ እንዳልካቸው ነው። በዛን ዘመን አንድ አባብያ የሚባል ሰው እያለ እሱም ብንልከው ጥሩ ነው ያረጋጋልናል። በዛ ተመርጬ ሄድኩ። ምክትል አስተዳዳሪ ሆኜ አለቃዬ ፊታውራሪ ገብረ ክርስቶስ ነበሩ። የዳርካቸው መኮንን አጎት ናቸው ነበሩ። እንግዲህ ወደ ኦኤልኤፍ መስራታ እኮ ልመጣልሽ ነው። ስለዚህ እንግዲህ ጅምሩ ላይ ነበርኩ። ኋላ ግን ሲጠናከር ደንብ ሲወጣለት አሿሿም አወጣጡ አካሄዱ በተነገሩበት ጊዜ አልነበርኩም። ግን ስሜቱ ይሰማኝ ነበር፣ እንፋሎቱ እዛ ውስጥ ነበርኩ። ሀሳብም አንዳንዴ ወርወር አደርጋለሁ። እንደምታውቂ ደግሞ ኦኤልኤፍም ጃራ ከታች በመጀመሩ ምክንያት እዚህ የተጀመረ ብቻ ቢሆንም ቀደም ሲል መጫቶ ለማ የሚባል ድርጅት ነበረ፣ የልማት ድርጅት። ያ ልማት ድርጅት ቀስ በቀስ ወደ ፖለቲካ እንደተለወጠ ማንም ያውቀዋል። መንግስቱ ነዋይ ንቅናቄ ብዙ ብር ከፍቶ አላልኩም። ከዛ ውስጥ የተከፈተው በር ምንድን ነው? የልማት ድርጅቶች ነው። የጅማና ፍሬው ማህበር፣ የጉራጌዎች መረዳጃ ማህበር፣ አለም ገና ወላሞ ሶዶ የመንገድ ስራ ማህበር፣ የመንዝ መረዳጃ ማህበር፣ የጎጃም እንደተባለ በዛ ብሔር ላይ ተመሰረተ የልማት ማህበር ነበር። ግን እየዋለ ሲያድግ ግን ፖለቲካ ውስጥ እየገባ መጣ። የኦሮሞ እንግዲህ ነጻ አውጪ ድርጅት አንዱ መንስኤው እሱ ነው። ያ የመጫቶ ልማት ድርጅት ራሱን ፖለቲካ ውስጥ ትንሽ ገብቶ ስለነበረ ወደ ፖለቲካ ተለወጠና ከጃራ መነሳት ደግፎት ወደ ኦኤልኤፍነት መስረታ መጣ። እንደ አጋጣሚ እንግዲህ በሚጠናከርበት ጊዜ ደግሞ ሹም ሆኜ ታች ሄጄ ያለሁ። ሹም ሆነሽ መጥተሽ ደግሞ እንደገና እንዲህ ያለ ውስጥ መግባት ትንሽ ያዳግታል። ለድርጅቱም ጥሩ አይደለም። ምክንያቱም ድርጅት ህቡዕ ነው አይደለም፣ የማይታወቁ ሰዎች ናቸው እንጂ የሚያቋቁሙት። የታወቀ ሰው አደባባይ ላይ ያለ ሰው እንደገና ህቡዕ ሊሆን አይችልም። ስለዚህ አልነበርኩም ደንበኛ መስራች ነኝ ብዬ ለመናገር ደንቡን ስላላቋቋምኩ መስረታ ላይ ፖሊሲውም በመስረት ላይ ስላልነበርኩኝ ግን ደጋፊ መሆኔ ግልጽ ነው። ማማ ነበሩ መስራቾች? አዎ አሁን ዋናው ባሮ ነው። ባሮ ቱምሳ ተሰዋ። ቀጥሎ ደግሞ መገርሳ ብሪቲ የሚባል ባሌ ልጅ ነው። እሱም ሌላው አቶ አብዩ ገለታ ነው። ዋሽንግተን ነው ያለው። እሱም ምሁር ነው፣ የህግ ምሁር ነው። ኢብሳ ጉተማ ትምህርት ሚኒስቴር የነበረ ነው በወያኔ ጊዜ። ዘገየ አስፋው አሁን ሁንዴ የሚባል ድርጅት ያካሂዳል። ሌንጮ ለታ ራሱ
ዲማ ኖጎ እነዚህ ናቸው እንግዲህ በጊዜው የነበሩት ምሁራን። ሌላው መስራቾች ዩኒቨርሲቲ ተማሪዎች ናቸው። ዩኒቨርሲቲ ተማሪዎች ውስጡንም እንግዲህ ቀደም ሲልም ይካሄድ ስለነበረ የነጻነት ንቅናቄ የሚሉት ሀገርን የመገንባት ንቅናቄ በየብሔር ነው እንግዲህ ሰው መቼስ የሚታወቀው አይደለም ይካሄድ ስለነበረ እነዚህ ናቸው ዋናዎቹ መስራቾች ብዬ ነው የምገምተው። ሌላው እንግዲህ ቅድም ከተነሳው የኦነግ ምስረታ እንግዲህ እኔ በደጋፊነት ከውጭ ነበርኩ ብሏል። እንግዲህ ደጋፊ ሲሆኑ አላማ አለ። አንድ ፖለቲካ ፓርቲ የሚቋቋምበት ለዚህ ህዝብ ለዚህ ሀገር ይሄን አይነት ነገር አደርጋለሁ የሚል ነገር ይዞ ነው የሚነሳውና የኦነግ ወይም የኦሮሞ ነጻነት ግንባርን አላማዎች የማየት ባይሳተፉባቸውም እንቅስቃሴው ምን እንደሚመስል የፖለቲካ ተልእኮ ተቀምጦ ነውና ባዩበት ጊዜ ይሄ ድርጅት እኔም መሳተፍ አለብኝ እንዳሉት የመንግስት ኃላፊነት ባይሰጠኝ ኑሮ አብሬ አቋቁም ነበር ይሄንን በቀደምትነት እያሉ ነውና አላማው ምን ነበር? የመጀመሪያ ሲነሳ እንግዲህ ፓርቲዎች እየዋሉ እያደሩ የበሰሉ የሚቀያየሩት የሚለዋውጡት ነገር ይኖራል። መጀመሪያ ላይ ምን ነበር የኦነግ አላማ? የኦነግ ዋና አላማውን እኔም አንግቤዋለሁ። ምክንያቱም በ2000 ዓመተ ምህረት በፈረንጅ ከሳዑዲ አረቢያ በልዩ ልዩ ምክንያቶች ወደ ዋሽንግተን ሲሄድ ዋሽንግተን ውስጥ የሚመራ ሰው ስላልነበረ እባክህ የውጭ ጉዳይን ያዘልኝ ተብዬ ኦቦ ዳውድ ኢብሳ ነበሩ ያኔ ኦነግ ዋና መሪ አስመራ ሆነው ጻፉልኝ፣ ተቀበልኩት። ስለዚህ የኦነግን ዋና አላማ ሳራምድ ነበር እንጂ አላራመድኩም ለማለት አልችልም ማለት ነው። መስራት አለው እንጂ ያልነበርኩት ኋላ ተቀበየ ሄጄ ነበር። አላማው የኦነግ ኢፒኤልኤፍ የተወራረሰ ነው። ለምን ኢፒኤልኤፍ ዋናው የኤርትራ ነጻ ኤርትራ ሀገረ ኤርትራ መስራ አይደለም። የኛ ኦኤልኤፍም ሀገረ ኦሮሚያን ኢንዲፔንደንት ኦሮሞ ሪፐብሊክ መመስረት ነው። ግን ከስር ደግሞ ጥሩ እንትን ገብታበታለች። ይሁን እንጂ ይህ ለአካሄዱ ለወደፊቱ የማያራምድ ከሆነ ከሌሎች አካባቢ ካሉት ህዝቦች ጋር ህዝቦች ነው እንግዲህ የሚባሉት ብሔር ብሔረሰብን በየዋንጭ ጋር አንድ ሆነን ዲሞክራሲ ስርዓት የምንገነባ ከሆነ እሱን አብረን ለመገባት ከሌሎች የመጀመሪያው አላማው ግን የራሷን የቻለች ኦሮሚያን መመስረት ነው። ኦሮሚያ ሪፐብሊክ ነው። እንደ ሀገር ነው ወይስ አገር ራሱን የቻለ ኦሮሚያ? ራሱን አገሩን የቻለ እንደ ኤርትራ ግን ሲውል ሲያድር በተለይ እኔ አሜሪካ ከሄድኩ ወዲህ ጀመርን የኦሮሞ ምሁራን 25 የሚሆኑ ቲንክ ታንክ የሚባል ግሩፕ ነው የሰየምናቸው ፕሮፌሰሮች። እንቀጥል ወይ በዚህ አይነት ሁኔታ እናስተካክል ወይ እናሻሽል ወይ የሚለው ሲመጣ እስቲ የኦሮሞን ታሪክ እናጥና የሚል መጣ። ምንድነው ኦሮሞ? እኛ የምናነበው ከነጠቀለ ጻድቅ መቁሪያ የጻፉት መጽሐፍና ፈረንጆችም ደግሞ ከዛ ይዞት ኦሮሞ ከውጪ ነው የመጣው፣ ከማዳጋስካር ነው የመጣው፣ መጥቶ ነው ኢሚግሬሽን። ይሄ ትክክል ነው የሚል ጥናት ሲደረግ ልዩ ልዩ ጽሁፎች መመንጨት ጀመሩ። የለም ከኮሽ ጀምሮ ከኖህ ዘመን ነው እንግዲህ ወደ ኋላ ልመለስና ወደ አዳም ዘመን ጀምሮ ከኮሾች የመጨ ጀመረ ነው ያለ ኦሮሞ ህዝብ ከወንድሞቹ ከሶማሌዎች፣ ከአፋሮች፣ ከሳሆች ጋር ሆኖ ሀሚቲክ ነው ጉንዱ። ቀጥሎም ደግሞ ኩሽቲክም ነው ወረድም ስንል። ስለዚህ ቀደም ብሎ ያለ ነው። እንደዚህ ከሆነማ እንዴት ነው እንገንጠልና ራሳችን አቆም የምንለው? ሌሎቹስ ብሔረሰቦች በምን አይነት ያውናል? እሱን ደግሞ አስጠናን። ወደዚህም ልከን ምንድን ነው የሚታያችሁ? እንዲህ እናንተን ነው ያለ የምንጠብቀው፣ ግን እናንተ ናችሁ። በብዛትም በቁጥር ብዛት፣ በሰው ብዛት፣ በመሬት ይዞታ፣ በመሬት አያያዝ ማለት ነው። በብስለትም ብዙ ምሁራን እናንተ ማከተል ያሉ ኑና አብረን ሆነን አገርን ገንባ የሚል ከደቡብ በኩል መጣ። አየሽ አሁን ሱልጣን አሊ ሚራዲ ሱልጣን አንፈሪ ነበር። ሙሉ መጃ ነበር ከወላይታ። ከሲዳማዎችም ብዙ ሰዎች ነበሩን። አሁን ሐውልት የቆመለት አማኑኤል ወልደ ሚካኤል ነው
ከገሞ ጎፋ ደግሞ መኮንን ዶሪ ፊታውራሪ መኮንን ዶሪ ተመልሶ መጥተዋል። አሁን እነዚህ ያዝንና ከኦጋዴንም ደግሞ ኦጋዴን ነጻ አውጪ ኦብነግ የሚባለው እነሱንም እነ ሰላሀዲን ማዩ ነበሩ። እዚህ ጀመርና መምከር ጀመርን። አሁን ስንመክር ብዙዎቻችን ደቡብ ሆንን። ከሰሜንስ ሰውን እንጨምር ወይ አንጨምር ተከራከርን። እንጨምር ማን አለ ታዲያ መሆኑ ግን ሰሜንኞች ይሄን ነገር አይወዱም። እንዴት እናርግ ማለት መጣ። እንግዲህ እኔ አንድ ሰው አለኝ አልኳቸው። ካሳ ከበደ ይባላል። አብሮኛ ያደገ ነው። በቤተሰብ ደረጃም እንታወቃለን። አስተሳሰቡም ጥሩ ነው። ላስታውቃችሁና እዩና ገምቱና እናንተ ወስኑ አልኳቸው። ጥራለን አሉ። ጠራሁት። እሱም በጣም ደስ አለው። ምክንያቱም በልብ ውስጥ ይፈልጋል ይፈራል እንጂ እና አማከረ። ሐሳቡን ገለጸ። ውድ ነው። ሰብሳቢ አድርገን ሾም ነው። እንግዲህ ሊቀመንበር አላልንም። ምክንያቱም ሊቀመንበር ደርግን ነው የሚያስታውሰው። ፕሬዚዳንት አላልንም። ፕሬዚዳንት መለስን ነው የሚያስታውሰው። ሰብሳቢያችን አደረግነው። አስተባባሪያችን አስተባባሪ ብዙ ሰራ። እውነቱን ለመናገር እቺን ነገር ከመሆኑ ጋር ተመካከርንና ወደዛ ብንገባ ይሻላል መንገድ ብናበጅና ኦሮሞ ሄዶ ሌሎችንም የኢትዮጵያ ብሔር ብሔረሰቦች ጨብጦ ይዞ አንድ አድርጎ ማለት ነው ጨብጦ ማለት እና አንድነት ብንገነባ ይሻላል የሚል ዝንባሌ አለ። ያን ዝንባሌ እንግዲህ በየሞከርሽ ኤክስፔሪመንት እያደረግሽ ነው መሄድ አለብሽ አይደል? ለዚያ ነው እንግዲህ እነዚህን ሰዎች እኔ ለመሰብሰብ ምክንያት የሆነው። ከዛ ይህን ደግሞ ለማራመድ መሽኑ ምን አደረግን? የሰላም ድርጅት አዎ፣ በሰላም ጀርባ ላይ ተንሳፈን ሰላም መርከባችን ሆኖ ወደ አደጋ ብንገባ ከመንግስትም ጋር ደግሞ ውይይት ስንጀምር ከመለስ ጋር ጀምረናል። ያስጀመሩን እነ ብርሃኑ ዲንቃ አምባሳደር የነበር ነው ጅቡቲ፣ ራሳቸው ፕሮፌሰር ኤፍሬም እነዚህ የመሳሰሉት ነበሩ። እንግዲህ በሰላም ልንገባ ነውና ሰላም ገብተን ኢትዮጵያ ውስጥ አንድነትና ሰላምን ለማስጠበቅ ነውና ፍቅድን እንገባለን ብለን ነው የጻፍንለት። ለመለሰ ተቀበለ። በዛ ነው እንግዲህ ልንገባ ይቻላል። እንግዲህ ወደልፍ እንመለስና ያ እንገንጠል የሚለው ዋናው ዓላማው በሁለተኛው ዓላማው ተተካ። አይደለም አንድ ሆነን የኢትዮጵያን ሕዝብ ይዘን ዲሞክራሲን እንመስርት። እሱ ነው የሚያምርብን። ደቡቦቹንም እናስደስታለን። ሰሜኖቹም ደግሞ ከኛ ጋር ገቡ። 1983 እና 84 ዓመተ ምህረት ያለው የኦነግ የተለያዩ ነፃ አውጪ ግንባር እንደውም ዋሽንግተን ዲሲ የብዙ ነፃ አውጪዎች መናኸሪያ ወይም መገናኛ መሆኑ የሚነገርበት ነውና ብዙ ጊዜ የሚባለው እነዚህ ድርጅቶች ጭንቅላታቸው ሱዳንና አሜሪካን ዲሲ አድርገው አገር ውስጥ ያለውን የማህበረሰብ የዜጎች እንደው አሁን ባለው ደግሞ የህዝቦች ቀደም ያሉት የብሔሮችን ስነ ልቦና በትክክሉ በተረዱበት ቁመና ላይ ያልነበሩም። ለዚህ ነው ጥግ ያልደረሱት። በጣም በልጣ ህወሓት ሁሉንም ነገር ወሰደባቸው የሚባል ተደጋጋሚ የሚነሳ ነገር አለና ዘመኑ ላይ የነበራችሁ እንግዲህ የኦሮሞ ነፃ አውጪ ግንባር ሲባል ኦሮሞ የቱ ጋ ነው? ብዙ ነው፣ ሰፊ ነው፣ ትልቅ ህዝብ ነው። እሱን ሁሉ ባላገናዘበ ሁኔታ ነው የሚባል የሚነሱትን ነገሮች ህዝብ የሚያነሳውን ነው የምናነሳው። አባቢያ ከማይነሳ ማይናገር የሚባል ስላለ እነዚህ ነገሮችን ባላያችሁበት ሁኔታ ነው ወይ ኦሮሞን ነፃ እናወጣለን ብላችሁ የተነሳችሁ? የጦሩ ጉዳይ በሂደት ይፈታል ማለት ነው። ግን አንድ 20 ሺህ ያህል ጦር ይዘን መተን ነበር ከሱዳን በኩል በደማዜን ገብተን በአምቦ ገብተን ያው አዲስ አበባ ቦታ ተሰጥቷቸው ይጠባበቁ ነበር። እንግዲህ በምን አይነት ሁኔታ እንደምናሰማራቸው ሁኔታው ካማረና ከኢህአዴግ ጋር አብረን የምንቀጥል ከሆነ ብሔራዊ ጦር ውስጥ ሊገቡ፣ ካላማረ ደግሞ ሌላ መፍትሄ እንዲፈለግላቸው ተቀምጠው ነበር። አስተዳደርን በተመለከተ ግን እዚያው ሽግግር መንግስት ውስጥ አንቺ እንዳልሽው ብዙ ሚኒስቴርን ቦታ ሰጥቷል። እኔም ያኔ ነው የአምባሳደርነት ቦታ የተሰጠን። በዚያ ቀጥለናል። ግን እንግዲህ እንደተነጋገር ነው ፖለቲካ ይቀያየራል በየጊዜው። በስምምነት የጀመርነው ሊቀጥል አልቻለም። ምክንያቱም ካድሬዎች በየቦታው ይጋጩ ጀመር። ደግሞም እንግዲህ ኢህአዴግ ይሰራ የነበረው በኦፒዲኦ አማካይነት ነው ኦሮሚያ ውስጥ። ስለዚህ በኦፒዲኦ እና በኦኤልኤፍ ካድሬዎች መካከል ግጭት ተፈጠረ በየቦታው። እንግዲህ እኛም በዚህ በቻርተሩ ውስጥ በሽግግር መንግስቱ አዋጅ ውስጥ እቺን ነገር በደንብ ጫና አድርገን አላሳምር ነው አላዋህድ ነው ህዝቡን አንዳረግ ነው። ሁለቱም ካድሬዎች ዝም ብለን ቀጥሎ ብለን ነው የነከ ይሄ አንዱ እንግዲህ የምንማረው ስህተት ነው። ያ ግጭት እንግዲህ
እየተፋፋመ ሄደና ያው ኦኤልኤፍ ከሽግግር መንግስቱ እንዲወጣ ተደረገ 92 መጨረሻ ላይ ይሄን ያክል መስል ነበር ማለት ነው። ራሱ መንግስት እንድትወጡ የገፋችሁ ነው የሚመስለው የሚሉ አሉ። ምክንያቱም ኦህዴድን በእናንተ ምትክ ጉልበተኛ አድርጎ መዋቅር ዘርግቶ ታች ድረስ አድርጎ ይሄኛው የተንጠለጠለ እንዲሆን በማድረግ ህዝብ የመነጠል እንደገና የሚሰሩ ፊልሞች በእናንተ ላይ ብዙ ነበሩ። ሀገር አጥፊ፣ አውዳሚ፣ ገዳይ የሚሉ ፕሮፓጋንዳ ሆነ ግን ወደ ሌላ ነገር እንዲታይ ያደረገበት ዘመን ነበርና እናንተም ተገፍታችሁ ወጣችሁ ወይስ ደግሞ እኛ ራሳችን ወጣን ነው የሚል ስሜት ያላችሁ በዘመኑ የነበራችሁት የኦነግ አመራሮች? እንግዲህ በግልጽ መልስ ለመለስ ማልችልበት ምክንያቱ አልነበርኩም። የሁሉ ድራማ ሲደረግ ካይሮ ተሾሜ ሄጃለሁ። አዎ ግን እዛ ሆኜ ይደርሰኛል ወሬ አንዳንዴም ዘልዬ መጥቼ ምንድነው በመድረክ ላይ ያላችሁ እያልኩ እላለሁኝ። ዋናው ነገር ቀደም እንዳልኩሽ የየራሳችንን ፓርቲ ለህዝብ ለማስታወቅ በየክፍለ ሀገሩ በየወረዳው በየቀበሌ በሄድንበት ጊዜ የራሳችንን ካድሬዎች ማለት ኦፒዲዮና ልፍን ካድሬዎች አላዋህድንም፣ አላስማማንም፣ አንድ አላደረግንም። እርግጥ አንድ ቋንቋ ይናገራሉ፣ ግን አካሄዳችን የተለየ ነበረ። ያ ባለመሆኑ ነው እንግዲህ ግጭት ሊፈጠር የቻለው። ከዛ እንውጣ የሚለው ላይ የወሰኑት እንግዲህ እዚህ የነበሩት ናቸው እንደሚመስለኝ። ኋላም ተነጋግረን እንደተረዳሁት የነሱ ምርጫ ነበር። ለምን እንደሰማ መጨረሻ ላይ ከመጣው በፊት ተቶለኝ ጩለታ ክሪስማስ ሆል ዩኒቨርሲቲ ሰው ሰብስቦ አናግሯል፣ አውጇል። ይሄን ነገር ያልሆነ አብረን መስራታችን መውጣታችን ነው ህዝብ ይወቅልን ብሎ ተናግሯል። ስለዚህ በከፊልም ወለፍ አቋም ነበር፣ ግን ግፊታም ደግሞ ውስጥ አለች። እንደሚባለው እባብ ይታያል ካብ ለካብ እባብ ለእባብ ይታያል ካብ ለካብ ወይም ደግሞ በኦሮምኛ አነጋገር ቁርጡሚን በሳንከሰት አገር እርግቲ አሳዎች ውሃ ውስጥ ነው የሚታዩት። ስለዚህ ይታያሉ ነው ሰዎች እንግዲህ። ስለዚህ ግፊትም ነበር፣ ያው ፖለቲካ ነው። አንዱ ደግሞ የኢህአዴግ አሰራር ቴክኒኩ ይሄ ነው። ትንሽ መጎሸም አለ፣ ኋላ ደግሞ ኃይለኛ መጎሸም እየሆነ ሄደ። ለዚህ ነው ለሱም እንግዲህ ውድቀት የዳረገው። ምርጫም አለ። እዚህ ሆነን ከምንታገል አጉል ጊዜያችንን ከምናጠፋ ውጪ ወጥተን ሄደን ተደራጅተን እንምጣ የሚልም ነበር። እንግዲህ ያ ሰራዊት ምን ሆነ? 20,000 ጦር ይዛችሁ ገብታችሁ ነበርና 20,000 ጦር ተበተነ፣ ግማሹም ተጎዳ። ለምን በፖለቲካ ፓርቲዎች መካከል አለመግባባቱ እየሰፋ ሲሄድ የጦሩ መቀመጥ ምንም ጥቅም እንደሌለው ታወቀ፣ በመንግስት ደረጃ ማለት ነው፣ በኢህአዴግ ደረጃ። ስለዚህ እርምጃ ተወስዶበት ነው በብዛት የተበተነውም የታሰረውም የተጎዳም አለ። አባቢያ እዚህ ላይ ግን አንድ ገና በጣም ያልጸና ማንነቱ በደንብ የማይታወቅ መንግስት ጉልበቱም ኃይሉም ያለው ጋር የኢህአዴግ ሰራዊት እንግዲህ ወይም የህወሓት ሰራዊት ብዙ ነው ቁጥሩ፣ ከኢትዮጵያንም ተቆጣጥሯል። ታንኩም ባንኩም እንደሚባለው ሁሉንም ነገር በያዘበት የእናንተ 20,000 ጦር መጥቶ እዚህ ጋር ለውጥ ሊያመጣ ይችላል ብላችሁ ነው ወይ? አንድ አደጋ ቢፈጠር ይሄ ጦር አያልቅም አይጎዳም የሚል ነገር አልነበራችሁም? አልተወያያችሁም? እንደው ዝም ብሎ ነው የተገባው? አዎ እንዳልኩሽ እንግዲህ በግልጽ ይሄ ነው ብዬ አናሊሲሱን በግልጽ ለማበርከት ስላልነበርኩ አይደለም። ግን ስም በስሜት በወሬ ይደርሰኛል የመጣው አንዳንድ ነገር ይቀየራሉ። እንደው ይሄ ካለፈ በኋላ ደግሞ ልክ አልነበርንም የሚል ነገር ነበር። ይሄ ነገር መሆኑስ አለፈ፣ መምከር አለ፣ ማየት አለ። ይሄን ብናደርግ ይሄ የተደረገው ይሄ ስተታችን ነው የሚል የጋራ ውይይት ሳላደረጋችሁም ባል ያላችሁበት መሆናችሁ ተደርጓል፣ ግን በመጠኑ ነው። ይህ ሊሆን የቻለበት ምክንያቱ እንግዲህ ከሽግግር መንግስት ከወጣን በኋላ እኔ እንኳን ካይሮ ነበርኩኝ፣ ግን እነሱ ሁለት ተከፈሉ። ሌንጮ ለታ የሚመራው አካል በዲፕሎማሲው ላይ አተኮረ፣ ወደ ሰላም የመምጣቱ 8 የአውሮፓና የኤርትራ አምባሳደሮች ይዞ የሰላሙን መክር በገላሳ የሚመራው ግን ይሄ አይሆንም በማለት ገላሳ ዲልቦ እነ ጉተማ ሐዋስ እነ ነዲ እነዚህ ይዞ ደግሞ እነሱ ጦር ሜዳ ተሰልፈው በዚህ በመተሐራ ባሌ በኩል ይዞ ተሰልፉ። እዛ እንግዲህ አልተመቻቸውም፣ ወደ ውጭ አገር ዘመቱ ወጡ ከኢትዮጵያ።
ሌንጮ ደግሞ ወደዚህ ወደ አሜሪካ ወደ አውሮፓ አሁንም ዲፕሎማሲ እንትን ለማድረግ ድጋፍ ለማግኘት ተዘዋወረ። ያ ሁኔታ አራራቀ። እንግዲህ ወልፍናይሽ ተገና በቁጭ ብሎ ለመዋየት አልተደረገ። ተዋይታችሁ አልነበረም ወይ ላልሽው ጥያቄ እኮ ነው። ስለዚህ ለመዋየትም እናንተን ለማለት ጊዜም አልተሰጠም። ግማሹ በጦርነት ሄደ፣ ግማሹ በዲፕሎማሲ አመራ። ሌላው እዚህ ላይ ኦነግ ላይ ሁልጊዜ የሚነሳው መስራች የነበሩትን ኦቦ ባሮ ቱምሳን ራሱ ኦነግ ነው የገደላቸው የሚል ነገር ይነሳል። ይሄ ብዙ ጊዜ ሲያከራክር ሲጻፍበትም የነበረ ነው። ጋዜጦችም መጽሔቶችም የሚያነሱት ነገር ነው። እንደው ልባት ያልተሰጠው የተንጠለጠለም ይመስላል። አንዳንድ ጊዜ ከፓርቲው ውስጥ ወጥተው የተናገሩ ሰዎችም ቢኖር በትክክሉ እሳቸው የሞቱበትን ሁኔታ የሚገልጽ ነገር አልተገኘም እና እርስዎ የሰሙት ወይም ደግሞ የደረሱበት ነገር አለ በዚህ ጉዳይ ላይ? አዎ መጠየቄ አልቀረም። እንዴት ነው እንዴት ሊሆን ቻለ? ባሮ እንዴት ነው? ባሮ ተማሪ ቤት ጓደኛዬ ነው። ሌላም ዘርፉ ደግሞ ኋላ በዚህ በመሰረታው ላይም ብዙ እንወያይ ስለነበረ መቆርቆሬ አልቀረም እና ሌንጮና ዲማ እንደነገሩኝ እኛ ሌላ ቦታ ቁጭ ብለን እንወያይ ነበር። ሰዓቱ የጸሎት ሰዓት ነው፣ የቀኑ የ7 ሰዓት ጸሎት እና ጃራ መጣ እኛ ጋር ያለ ነው ተኩስ የሰማ ነው። ከዛ ወጣ ስንል ያ ባሮን የገደለው ሰውዬ ባሮንም ጨርሶበት ጥይቱን ራሱንም ገድሎታል። አቦ ጃራ አይደሉ ማለት ነው የገደሏቸው? አዎ እንደምሰማው ደግሞ ሌሎችም ተራ ወታደሮች ነበሩ ተዋጊዎች። ከነሱም እንደሰማሁት ይሄ ልጅ ይቆጣ ነበር አሉ። ይሄ ገዳዩ ለምን አለመግባባት እንግዲህ ይፈጠራል በማንኛውም ስራ ላይ አይደለም። በጃራና በባሮ መካከል ባሮም ሄዶ ተቀላቅሏል። እንግዲህ ይሄን ጊዜ በዚህ መካከል አለመግባባት ሲፈጠር ውይይት ነገ ተነገዳ ይባላልና ይሄ አብሽቆታል። ልጁ ደግሞ እንደምሰማው ከዚህ ከሸዋ ሄደ የደርግ ወታደር የነበረ ነው የሚባለው እና ይናደድና በእነዚህ ሁለቱ ሰዎች ያለው መስማማት ምክንያት እንዴት ወዳላ እንቀራለን ብለን እነሱን ሁለቱን ብሸኝ እንገላገላለን የማለት ነገር ነው። ከፉከራውም ከምናምኑ ከንዴቱም ይሄንን እንረዳለን ብለው ልጆች ነግረውኛል። እና ግን በብዛት የተረዳ ነው የጃራ እጅ የሌለበት መሆኑን ነው። በሱ አገዳደል ፈጣሪ የፈቀደው ነው። ሌላው አንድ ደግሞ አከራካሪው ነገር ኦነግን ወይም የኦሮሞ ነጻነት ግንባርን የመሰረተው ቲፒኤልኤፍ ወይም ህወሓት ነው የሚል ነገር አለ። ቅድም ሲጠቅሱልኝ 1966 ብለውኛል ኦነግን የተመሰረተው። ቲፒኤልኤፍ ደግሞ የተመሰረተው የካቲት 11 ቀን 1967 መሆኑ እንግዲህ ለ20 ነው ለ27 ዓመታት አክብሩ ብለውን ስናከብር ቆይተናልና የታሪክ ወይም ግርታ ወይም ይሄ ክፍተት አለ እዚህ ላይ። በትክክሉ ኦነግ ይቀድም ነበር ከቲፒኤልኤፍ? አዎ ኦነግ ይቀድም ነበር። ግን እንግዲህ መቀዳደም የሚባል ነገር እንደው መቁጠሪያ አሁን ለምሳሌ ቤተ ክርስቲያን መቁጠሪያ አለ አይደለም? በሙስሊምም በክርስቲያንም ያለው እንደዛ አብሮ የመጣ ነው። ከቀደም እንዳልኩት ከመንግስቱ ነዋይ ግርግር ከ53 ወዲህ ብዙ ድርጅቶች ተቋቁመዋል። የልማት ድርጅቶች ኋላ ደግሞ በፖለቲካ ድርጅቶች። ስለዚህ እንግዲህ ማንኛው የሚቀድመው ማለት የሰዓታት የወራት የአንድ 2 ዓመት ጉድዩነት ጉዳይ ነው። ኖች መቶ ዲፈረንስ ግን አብሮም ለመስራት ሞክራ አድርገዋል። ሌሎች ነፃ አውጪ ድርጅቶች ወለፍም ከቲፒኤልኤፍ ጋር ከሻዕቢያም ጋር ከአፋር ነፃ አውጪም ጋር ከጋምቤላም ጋር ሁሉ ነፃ ድርጅቶች ምክንያቱም የጋራ ጠላት ስለነበረ በደርግ ጊዜ ደርግ በኢህአዴግ ጊዜ ኢህአዴግ እነዚህ የጋራ ጠላቶች ለመተባበር ብዙ ጥረት ተደርጓል፣ ሰርተዋልም። ስለዚህ ነገሩ ይሄ ነው ማለት ነው። የመጀመሪያው እንግዲህ ሐምሌ ላይ የነበረው የ1983 የጋራ መድረክ የመመስረትና ሸንጎ ብሔራዊ ሸንጎ የማቋቋም ላይ ኦነግ ያው ባሉት መንገድ ወጣ። እንደገና ሁለተኛ እድል ደግሞ መጣና የተለያዩ የፖለቲካ ፓርቲዎች በ1997 ምርጫ ብዙ ህይወት ጠፋ፣ ብዙ መስዋዕትነት ተከፈለ፣ ብዙ ፖለቲከኞችም ህይወታቸው ከመስመር እንዲወጣ ተደረገና ያንን የምዕራባውያንም ተጽዕኖና የሀገር ውስጥንም ኩርፊያ ለማለዘብ በሚል አሁንም የብልጠት አካሄድ በማድረግ ህወሓት 2000
ዓመተ ምህረት የኢትዮጵያ ሚሊኒየም ነው በሚል የተለያዩ ያኮረፉ ፖለቲከኞችን መሪዎችን እንዲሁም ደግሞ በስደት በተለያየ ምክንያት ከሀገራቸው የወጡትን የጋራ ሀገር ናት ኑ ወደ ሀገራችሁ ግቡ የሚል ጥሪ ያደረገና እንደገና በሰላም ይሁን በምን ኦነግም እንደገና ገባ። ይሄ ታሪክ እንዴት ነበረ? እነማን ናቸው የገቡት? ምን ተደረገ? እሱን እናንሳ። ብዙ አልገባም ያኔ የኦነግ ሰራዊት ምክንያቱም አቶ ኢብሳ ነበረ እሱ እዚህ ቆይቶ ነበርና እሱ ታሰረ። እሱን አስፈታለሁ ማለት ሌንጮ መጣ። አሁን እንግዲህ ግርግር ተፈጠረ። በዚህ ላይ ማስኬድ አቃተው። ሌንጮ ለታ አዋህዶ አማክሮ ለመሄድ ፈቃደኝነትም አልነበረም ከኢህአዴግ ጋር እንጂ እንዳልሽው። በዚህ ምክንያት እንትናን ኢብሳን ብቻ አስፈጥቶ ከእስር ቤት እሱን ይዞ ሄደ እንጂ ተቀበሎ ኦኤልኤፍ ገብቶ በ97 ምርጫ ላይ አልተካፈለም። እንደምታውቂው ሞርሌስ ቅንጅት ነው ሲመራ የነበረው። ገፈቱንም የቀመሰው እሱ ነው። ስለዚህ እንግዲህ የሁለተኛው አገባብ ይሄን ያህል የሚነገርለት ነገር አይደለም ማለት ነው። ግን እነ ኦቦ ሌንጮ ለታ መጡ ተብሎ ሚዲያው በጣም ትልቅ የኦሮሞ ነጻነት ግንባር ትልልቅ አመራሮች ኢትዮጵያን ሰላምና ኢትዮጵያን የሚመራው መንግስት በመቀበል እንደገና ኦነግም በዛ ሰዓት ብዙ ጊዜ የመከፋፈል ነገሮች እየገጠመው ነበርና ትልቅ ዜና ነበረ ለመንግስት የፕሮፓጋንዳ ፍጆታን በመሆን በኩል ማለት ነው። ስለዚህ በዛን ወቅት የመጡትን አላማም ይዘው ይምጡ ከዛ ሚዲያም ላይ ቀርበው የተናገሩት ነገር ነበረ ነው ሌንጮ ለታና የመሳተፍ ነገር መንግስትን የመደገፍ ነገር አላቸው የሚል ነገር ተነስቶ ነበር በወቅቱ። እንግዲህ እንዳልኩሽ አንድም ሌላ ሙከራ አድርጓል አቶ ሌንጮ ብቻውን ነው የመጣው። አቶ ዲማም ደግሞ አማትዮ የባለቤቱ እናት የሞቱ ጊዜ መጥቶ ነበር። ግን አቀባበሉ ትንሽ ወልገድገድ ያለ ነው። ይሄን ያህል ተቀብለዋቸው ፈገግታ አላሳዩዋቸውም። ስለዚህ በመጡበት ሁኔታ ነው የተመለሱት። ከዛ ከ92ቱ ምርጫ ወዲህ ኦኤልኤፍ ሆነ ብሎ ገብቷል ብሎ የሚያሰኝ ነገር አልነበረም። አሁን ዶክተር አብይ እስከመጣ ድረስ ኦነግ ለአለፉት ረጅም ዘመናት በፓርቲነት በፖለቲካ ተቃዋሚነት ኦሮሞን በመወከል የተለያየ ቦታ ላይ አለ። አንዳንዶች ኦነግ ስሙ እንጂ እንትኑ አይታይም ተግባሩ ከኋላው የመጡም በኋላ ላይ የበቀሉ ድርጅቶችም ወጥተው ይሄ ለዚህ የሚሉትን ተግባር ተወጥተዋል እንደ ቲፒኤልኤፍ አይነትና ኦነግ ካለው የቆመለት ህዝብ ቁጥር አንፃር ከዓላማው አንፃር ብዙ የሚያነሳቸው ጥያቄዎች አሉ ከሜጫ እና ቱሉማ ጊዜ ጀምሮና እንደውም አስተያየቶችና ጥያቄዎች ከኦሮሞም ይነሳል። ከዚህ ውስጥ በጣም ጀነራል ጃጋማ ኬሎ ኦሮሞ ትልቅ ግንድ ነው ቅርንጫፍ ለመሆን ያስባል ሚል የውስጥም የውጭም ቅሬታዎች በተግባር መሬት ወርዶ የሰራው ነገር የለም የሚል ነገር አለን። እርሶ መሬት ወርደን ሰርተ ይሄን ለውጥ አምጥተናል በኦሮሞ ውስጥ ይሄን ፈጥረናል ስለ ነጻነት የተነሳነበትን ዓላማ አሳክተናል የሚል ሐሳብ አለዎት? እንግዲህ ሁለት ቦታ ከፍለን እንየው። የፖሊሲው ጉዳይ ይቀድም ያለው እንግዲህ ኦኤልኤፍ ፖሊሲ የታወቀ ነው። መጀመሪያ ኢንዲፔንደንት ኦሮሚያ ሪፐብሊክ ነው። ግን ሁኔታው ደግሞ ካመቸ ከሌሎች ህዝቦች ጋር ሆኖ ዲሞክራሲያዊ አገር ስርዓት ለመገንባት የሚለው ነው። ይሄንን ተቀብሎታል አብዛኛው ከሞላ ጎደል። ችግር የፈጠረው ምንድነው? የፖሊሲ ልዩነት ሳይሆን አልነበረምና ግን የእርስ በርስ አለመግባባት ፐርሰናል የሆኑ ነገሮች ያጣላሉ መሪዎችን አይደለም እንዴ? ለምን ገላመጥከኝም ነገር አለ፣ የገንዘብም ጉዳይ አለ። ለምን ያለ ፈቃድ እንዲህ ያለ ቦታ ሄድክ ማለትም አለ። ለምን ዘመትክ ማለትም አለ። ለምን እንዲህ ያለ ቦታ ሄደ እንዲህ ያለ ቃል ተናገርክ እንዲህ ያሉ ነገሮች በረከቱና ከፋፈሉ የኦኤልኤፍን አመራር። እኔ በተለይ 2000 ዓመተ ምህረት እስከ 2003 ነው እንግዲህ በውጭ ጉዳይነት የሰራሁት ዋሽንግተንና እኔ ለቄ ከወጣሁ በኋላ ይሄ ነገር እየበረከተ ሄደ። ስለዚህ መከፋፈል መጣ። 3-4 ቦታ ተከፋፈለ ኦኤልኤፍ በጥቃቅን አለመግባባት ምክንያት። ይሄንን ደግሞ እንዳይሆን ለማድረግ የሀገር ሽማግሌዎችም ይዘን ሞክረናል።
ያኔ ሄድኳርተሩ አስመራ ነበረ። ዋና ማገናኛችን ፍራንክፈርትና ከጀርመኒ ከዚህ ከአሜሪካ ደግሞ ዋሽንግተን ነበር። ከሁለቱም ቦታ እየመራረጥን 10-15 ሽማግሌዎች ልከናል ወደ አስመራ። ከነሱ ውስጥ አንዱ እንዳውም የነበርኩኝ ለማሸማገል አልሆነም። እየበረከተ ሄደ። ኋላ እንግዲህ ሌንጮ ለታም የራሱን ድርጅት አሁን የገባበትን አቋቋመ። ገላሳም ሌላ ቃመጭ ሁምሳ የሽግግር ድርጅት በሚል አቋቋመ። በዚህ አይነት መልኩ እንግዲህ ተለያይቶ ለዚህ ነው እንግዲህ እና 3-4 ቦታ ሲከፋፈሉ እንግዲህ ብዙ ነገር ለመስራት አልቻለም። ህዝቡም ደግሞ ተከፋፈለ። ውጭ ያለውም ደግነቱ አገር ውስጥ ያለው አልተከፋፈለም። እነዚህ ልጆች የምንነካቸው ለምንድን ነው የሚጣሉት? እኛ ያለ ነው እዛ ሆነው ነው እንደሚጣሉት ነው እንጂ ያለው ውስጥ ያለው አንድነቱን ጠብቆ ነው የጠበቀን እስክንመጣ ድረስ። እንግዲህ ውጭ ያለው ነውና አብዛኛው የፖለቲካ ስራ የሚሰራው በመከፋፈሉ ምክንያት ታች ወርዶ ቁም ነገር ሰርቷል የሚሉት አሁን እነ ዶክተር አብይ እስኪመጡ ድረስ ከአብይ ጋር ሆነን መስራት ከሽመልስ ጋር ከሌሎች ፌዴሬሽኖች ጋር እስከጀመርን ድረስ አልተሰራምና ይሄ ነገር እውነት ነው ለማለት ነው። ሌላው ደግሞ እንግዲህ ኦነግ ላይ በትልቁ እንግዲህ የእጅ ጌጥ የጸጉር ጌጥ እስከ መሆን ድረስ በህዝብ ዘንድ የፈጠረው ነገ መጥቶ ነፃ ያወጣኛል የሚል ስሜት እንደነበረ በተለያዩ አካባቢዎች የሚታይ ነው። በኋላ ላይ ደግሞ መንግስት ያንን ሁኔታ ካጠና በኋላ የህወሓት ምንድነው ያደርገው በመሃል ኦህዴዶችንና ኦነጎችን እርስ በርስ የማጋጨት ንድፍን በመስራት ለነሱ ኦነግ መጣላችሁ እናንተን ደግሞ ኦህዴድን ነው መመርጠው የሚል አይነት ነገር ቁማር በመጫወት ሁለቱንም የመብላት ወይም ደግሞ የራሱ ታዛዦችን እስር በማድረግ ኢትዮጵያ ወይም ደግሞ የኦሮሞ ህዝብ ትልቅ ዋጋ እንዲከፍል ተደርጓልና በዛ በኩልስ ያሉትን ነገሮች አጥንታችሁ ኦህዴዶችን በግል ለማግኘት አልሞከራችሁም ወይ? መገናኘቱም ከባድ ሆነ። አይሽ ማጋር ሆነሽ እንትን ትያለሽ። አሁን 3 ቦታ የተከፈለ ጊዜ እኔ ዋሽንግተን ነበርኩኝና እንዳጋጣሚ አንዱ ስብሰባ ጠራ እና እንጂ ስብሰባ እንሄድ አሉ ጓደኞቼ። ማጋን ሄዳለን ማን ወክለን ሄዳለን እስኪለይ ድረስ መቆየት አለብን ብለን ነው እንግዲህ የሄድነውና አንድ ጊዜ አንድ ዋልታ ከስሩ ሲወርቅ አንድ ቤት የቦታው ይፈረካከሳል እና በአንድ ግንባር መሄድ ከበድ ያለው በዚህ ምክንያት ነው። ቆይተን ከማየት በስተቀር ቁጭ ብለን ከማየት በስተቀር ብዙ ነገር የተደረገ ነገር የለም። እኔም አንዱ ምክንያቴ እንግዲህ ቅድም እንዳልኩሽ የሰላም ድርጅት አቋቁመን ሌሎች ብሔረሰቦች ጋር ሆነን ሀገር ሄደን መገንባትና የኦሮሞን ሌሎች ጭቁን ህዝቦች አካል አድርገን መራመዱ ማካሄድ ይሻል ብዬ አዲስ አበባ ድረስ እንግዲህ ተላልከን የገባሁት አንዱም ምክንያት ይሄ ነው። ከዛም ጥሩ አስተዳደር የለም። ከውጭ ደግሞ ባዶ ነው ሁኔታው ያለ ያደግ የለም። ስለዚህ እሱን ሄደን ቀዳዳ ምንደፍን ይሻላል ማለት ነው የተመለስኩት። እኔ ያነሳኋቸው ያሉት በተደጋጋሚ የሚሰሙ እንግዲህ ማን ይናገር የነበረ ሰው በሚባለው አገራዊ ብሂል ነውና አሁን ያለው ኦነግንም በተመለከተ እንዴት ያዩታል? ጠንክሮ መውጣት ይችላል ወይስ ደግሞ ራሱን የቻለ ብልጽግና ኦህዴድ ብአዴን የሚባሉ ፈረሱና አሁን አማራ ብልጽግና ኦሮሚያ ብልጽግና እንዲህ ያለ በሁሉም ደግሞ እንደውም በፊት አናሳ በመባል ያልነበሩ ግንባር ተብለው ከነበሩት 4ቱ ፓርቲዎች ውጪ ሌሎችም አንድ ብልጽግና የሚል ፓርቲ የሶማሌውንም የጋምቤላውንም ያቀፈ ፓርቲ ተቋቋመ። እንዴት አዩት ይሄን ጉዳይ? ለምሳሌ በኦሮሞ ፓርቲዎች መካከል ዋና ኦሮሞ ፓርቲዎች ኦኤልኤፍና ኦፒዲዮ ናቸው። እነዚህን ለማስማማት ብዙ ጥረት ተደርጓል። አንድ መስመር እንዲዝ አንድ ግንባር እንዲዝ ህዝቡ እንዲዋሃድ አምቦ ላይ ነው ትልቁ ስብሰባ የተደረገው። ሄዶ ሰንጋ ታርዶ ጉበት በልተን ደም ተቀብተን የመጣ ነው። እነዛ ላይ እንግዲህ እና ጫሉ እንዴሳ የተካፈሉበት ነው። ፎቶግራፉን ሁሉ አሳይሻለሁ። ያኔ ከዛ በፊት ግን እዚህ በየሆቴሉ ኢሊሊ ሆቴል ለምሳሌ 1-2-3 ጊዜ ወበዳው ልሳን ጠርተን አናገራለን። የኔ የሰላም ግሩፕ ማለት ነው። እንግዲህ የሰላም ግሩፕ ስልሽ አንድ ብሔር ሳይሆን ከየብሔሩ የተዋቀር ነው ኢትዮጵያ ሽማግሌዎች የሰላም ህብረት ኮአሊሽን ብለን እና ይሄ ነው እንግዲህ
የተሞከረው። ይሄ ሁሉ የሆነ ሳለ ደግሞ ያው እንግዲህ ዶክተር አብይም መንግስት ተቋቁሟል ከ18 በፈረንጆች ጀምሮ። እሱም እንግዲህ ብዙ ሂደት ውስጥ ሄዷል። ኦፒዲዮ ራሱ እንግዲህ እየተቀየረ እየተስፋፋ እየተጠናከረ መጥቶ ወደ ብልጽግና ነው የሄደው። ያንን ብልጽግና እኔ በኩሌ አንዱ የፖለቲካ እድገት ብዬ ነው የወሰድኩት። እስካሁን ድረስ ነው መስራት ላይ ያለውን ሁኔታ ይሄን ያህል የሚነቀፍና በተቃውሞነት የምንቆበት መንገድ ስላልሆነ እያየ ነው እየቀጠለ ነው። በተጨማሪ ደግሞ ብዙ እንቅፋቶችም እያጋጠሙት እንቅፋቶችንም መፍትሄ እያገኘላቸው እየመጣ ስለሆነ በኦሮሞ በኩል የተለየ ፓርቲ ተቋቁሞ ለመርዳትም ሆነ ለመቋቋም ሆነ ለመደገፍ የተደረገ ነገር የለም በስሜት ከመሄድ በስተቀር። የህግ ባለሙያ፣ ዲፕሎማት፣ ፖለቲከኛ አሁን ደግሞ የሰላም ተሟጋች የሆኑትን የአባ ጅፋር የልጅ ልጅ ከሆኑ ከአባ ቢያ ጋር ያደረግነው ቆይታ ይህን ይመስል ነበር። ሳምንት ክፍል 3ን ይዘን እስክንገናኝ ድረስ ቸርን ሰንብት በማለት እንሰናበታለን።